ሰበር ዜና የኢራንን ሚሳኤሎች ተሻግረው ዱባይ የገቡት ጠቅላይ ሚኒስትር አብይ አህመድ ለጥቂት ተረፉ። አብይ ያረፉበት የዱባይ ሆቴል አቅራቢያ ኢራን የሚሳኤል ጥቃት መፈጸሟ ተሰምቷል። በሌላ በኩል በቴህራን ለጁምዓ ጸሎት በተሰበሰቡ ሰዎች ላይ ታይቶ የማይታወቅ ጥፋት ፈጽማ በርካቶች መጎዳታቸውን የኢራን ብሔራዊ ቴሌቪዥን ዘግበዋል። በሌላ በኩል አዲሱ አያቶላ ከሁለት ግድያ ሙከራ ማምለጣቸው ሲሰማ፣ ትራምፕ በበኩላቸው ዛሬ ሌሊት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። በዝርዝር ታዳምጡታላችሁ። ከፍተኛ የመንግስት ባለስልጣናት በቁጥጥር ስር ዋሉ። አብይ አህመድ በሚኒስትሮች ላይ ጅራፋቸውን አንስተዋል። በርካታ አመራሮችን እያስወገዱና ወደ ዝብጥያ እየወረወሩ ነው። ከሰሞኑ የሚኒስትሮችን እስር ቀጥሎ ሶስተኛ ከፍተኛ ባለስልጣን በፌዴራል ፖሊስ ተይዘዋል። በቁጥጥር ስር ስለዋሉት ባለስልጣናት ማንነት በዝርዝር እነግራቸዋለን። የአብይና ኢሳያስ ጸብ በይፋ በዓለም አቀፍ ሚዲያ የገለጡት የቀድሞ ፕሬዝዳንት ሙላቱ ተሾመ አሰብ በወድም በግድም ይመለሳል በማለት ዳግም ተከስተዋል። ሙላቱ ለመንግስት መሩ ጋዜጣ ፕላስ በሰጡት ማብራሪያ ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ብለዋል። ጤና ይስጥልን፣ ይህ አዲስ ፖስት ሚዲያ ነው። ለአሁኑ የተደመጡና የተመራረጡ ትኩስና ሰበር ዜናዎችን አጠናቀን መጥተናል። እንደተለመደው ቪዲዮን ላይክና ሼር በማድረግ ጥቂት ደቂቃዎች አብራችሁን ቆዩ። ወደ መረጃዎቹ እናምራ። የአብይና ኢሳያስን ጸብ በይፋ በዓለም አቀፍ ሚዲያ የገለጡት የቀድሞ ፕሬዝዳንት ሙላቱ ተሾመ አሰብ በወድም በግድም ይመለሳል በማለት ዳግም ተከስተዋል። ሙላቱ ለመንግስት መሩ ጋዜጣ ፕላስ በሰጡት ማብራሪያ ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ብለዋል። የባህር በር የምንለምነው መሆን የለበትም፣ የእኛ የነበረ ነው ያሉት ሙላቱ ጥያቄው በማይሆን ሁኔታ ከእጃችን ያመለጠው የባህር በር ወደ ራሳችን ይመለስልን የሚል መሆኑን ገልጸዋል። ኢትዮጵያ የሌላው ሀገር መሬት መውሰድ ፍላጎት እንደሌላት ጠቅሰው ለሕልውናዋ ግን የባህር በር ግድ እንደሚያስፈልጋት አጽንኦት ሰጥተዋል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ውስጥ ንቁ ተሳትፎ ያላቸው ሙላቱ የኢሳያስና አብይን የከረረ ጸብ ከዚህ ቀደም አልጀዚራ ላይ ባስነበቡት ጽሑፍ መግለጻቸው ይታወሳል። በሰሜኑ ጦርነት ወቅት እጅና ጓንት የነበሩት አዲስ አበባና አስመራ ወደ ባላንጣነት መሸጋገራቸውን በመጀመሪያ ጊዜ በሚባል ሁኔታ በይፋ የገለጹ ሰው ናቸው። ሙላቱ ከጋዜጣ ፕላስ ጋር ባደረጉት ቆይታ እንደገለጹት የኢትዮጵያ ኢንዱስትሪ ዘርፍ የበለጠ አስተማማኝና ውጤታማ መሆን የሚችለው ኢትዮጵያ የራሷ የባህር በር ሲኖራት ነው። የባህር በር ጥያቄው ቢቻል ሰላማዊ በሆነ ዲፕሎማሲያዊ መንገድ ምላሽ ማግኘት እንዳለበት ጠቅሰው ካልተቻለ ደግሞ ኢትዮጵያ የምትፈልገውን ሳታገኝ ታፍና መኖር አትችልም ብለዋል። እንደ ሙላቱ ገለጻ ኢትዮጵያ በዚህ ወቅት በማንኛውም መንገድ የባህር በር ባለቤት መሆን አለባት። በአሁን ጊዜ ኢትዮጵያ የራሴ የምትለው የባህር በር እንደሚያስፈልጋት ጠቅሰው ብልጽግናዋ እውን መሆን የሚችለው ያመረተችውን ምርት በራሷ በር ስታወጣና ስታስገባ መሆኑን ጠቁመዋል። ሙላቱ ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት ሲሉ የኃይል አማራጭን ጨምሮ ማለታቸው ነው። በመንግስት ባለስልጣናት በኩል ኢትዮጵያ የባህር በር ባለቤትነቷ የምታረጋግጠው በዋናነት ከታሪካዊ ዳራ አንጻር ከኤርትራ መሆኑን በተደጋጋሚ እየገለጹ ነው። በወታደራዊ ባለስልጣናትም በኩል ጭምር አሰብን በግድም በወድም ወደ ኢትዮጵያ እንጠቀልላለን የሚል መፈክር በአደባባይ እያሰሙ ነው። አሁን ላይ የባህር በር ማግኛው መንገድ ወደ ኃይል አማራጭ እያመዘነ ሲሆን፣ በመንግስት ባለስልጣናት በኩልም ይኸው አካሄድ በስፋት እየተቀነቀነ ነው። የኢራንን ሚሳኤሎች ተሻግረው ዱባይ የገቡት ጠቅላይ ሚኒስትር አብይ አህመድ ለጥቂት ተረፉ። አብይ ያረፉበት የዱባይ ሆቴል አቅራቢያ ኢራን የሚሳኤል ጥቃት መፈጸሟ ተሰምቷል። በሌላ በኩል በቴህራን ለጁማ ጸሎት በተሰበሰቡ ሰዎች ላይ ታይቶ የማይታወቅ ጥፋት ፈጽማ በርካቶች መጎዳታቸውን የኢራን ብሔራዊ ቴሌቪዥን ዘግቧል። በሌላ በኩል አዲሱ አያቶላ ከሁለት ግድያ ሙከራ ማምለጣቸው ሲሰማ፣ ትራምፕ በበኩላቸው ዛሬ ሌሊት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። ጠቅላይ ሚኒስትር አብይ አህመድ ጀብደኛ ውሳኔ በመወሰን ወደ አረብ ኤምሬትስ መጓዛቸው ይታወቃል። ይህ ጉዟቸው ግን አልጋ በአልጋ አልሆነም። የኢራን ሚዲያዎች ከሰዓታት በፊት ባወጡት መረጃ አብይ ካረፉበት ሆቴል አቅራቢያ የሚሳኤል ጥቃት ተፈጽመዋል። ጥቃቱ አብይ ላይ ያነጣጠረ ባይሆንም በአቅራቢያቸው ያለ ቦታ ላይ የተፈጸመ መሆኑ ግን ስጋትን ፈጥሯል። በዚህ ጉዳይ ላይም ጀነራል ባጫ ደበሌ አነጋጋሪ አስተያየት ሰጥተዋል። በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ የጠቅላይ ሚኒስትር አብይ አህመድ የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ሲሉ አሞካሽተውታል። ጀነራሉ አብይ ወደ ተባበሩት አረብ ኤምሬትስ ያደረጉት ይፋዊ ጉብኝት በማድነቅ
እርምጃውን ከዚህ ቀደም ወታደራዊ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። ይህም ግርምትን አጭሯል። አብይ ወደ አቡዳቢ ያቀኑት እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ የመካከለኛው ምስራቅ የአየር በረራ በተስተጓጎለበት አጋጣሚ ነው። ለተከፈተባት ምላሽ የአጸፋ ምላሽ እየሰጠች የምትገኘው ኢራን አቡዳቢን ጨምሮ በርካታ የአረብ ኤምሬትስ ግዛቶችን በሚሳኤል ደብድባለች። አብይ ከሚሳኤል እስከ ዘመን አፈራሽ ጦር ጀት ከድሮን እስከ አየር መቃወሚያ የተቆጣጠረውን አየር ክልል ተሻግረው አቡዳቢ መግባታቸው በደጋፊዎቻቸው ዘንድ ውዳሴን አስገኝቶላቸዋል። ከፍተኛ ባለስልጣናትን ጨምሮ አብይ በክፉ ቀን ወዳጅነታቸውን ወንድሜ ለሚሏቸው ቢን ዛይድ አጋርነት ለማሳየት ያደረጉት ጉዞ መሆኑንም እየገለጹት ነው። ጀነራል ባጫ ደበሌም የአብይን ጉዞ እንደ ጀብድ በመቁጠር እንጸልይላቸው ሲሉ ለደጋፊዎቻቸው ጥሪ አቅርበዋል። ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትሩ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ ገልጸዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አብይን የዓለም ድንቅ መሪ ሲሉም አሞካሽተዋቸዋል። ሚሳኤሎችና ድሮኖች ከሰማይ እየወረዱ ባሉበት እንዲሁም በረራዎች በስፋት በተቋረጡ እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉ ነው የገለጹት። በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ጉብኝት ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና በተግባር ያረጋገጠ መሆኑንም ጠቁመዋል። አብይ ጦርነት ከተጀመረ በኋላ በኢራን ከፍተኛ የሚሳኤልና ድሮን ጥቃት ወደ ተሰነዘረባት ኤምሬትስ ያቀኑ መሪ መሆናቸውን የብዙዎችን ቀልብ ስበዋል። የአብይ ቀኝ እጅ ናት የምትባለው ኤምሬትስ መንግስትም ደጋፊዎችንም የአብይን ጉዞ የክፉ ቀን ወዳጅነት መገለጫ ብለውታል። አብይ ወንድሜ የሚሏቸው የኤምሬትስ መሪው ቢን ዛይድ ጋር በመካከለኛው ምስራቅ ጦርነትና በቀጠናዊ ጉዳዮች ላይ እንደሚመክሩ አስቀድሞ የወጡ መረጃዎች ያመላክታሉ። እስራኤል እጅግ ዘግናኝ ጥቃት ፈጸመች። በቴህራን ለጁማ ጸሎት በተሰበሰቡ ሰዎች ላይ ታይቶ የማይታወቅ ጥቃት ፈጽማ በርካቶች መጎዳታቸውን የኢራን ብሔራዊ ቴሌቪዥን ዘግቧል። በሌላ በኩል አዲሱ አያቶላ ከሁለት ግድያ ሙከራ ማምለጣቸው ሲሰማ፣ ትራምፕ በበኩላቸው ዛሬ ሌሊት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። በዛሬው ዕለት ዓመታዊ የቅዱስ ቀን እየተከበረ ሲሆን የመጨረሻው የረመዳን ጁማ ቀንም ነው። ይህን ቀን ለማክበር በርካታ የቴህራን ነዋሪዎች በአደባባይ የወጡ ሲሆን እስራኤል በዚህ በዓል ላይ ጥቃት ፈጽማለች። ፕሬስ ቲቪ እና ኢናር ድህረ ገጽ ባወጡት ዘገባ በዚህ የአየርና ሚሳኤል ጥቃት በርካታ ሰዎች ተጎድተዋል፣ ቆስለዋል። የኢራን አብዮታዊ ዘብም ጥቃቱን አውግዞ መግለጫ አውጥተዋል። ለዚህ ጥቃት እስራኤል ላይ አዲስ ዘመቻ እንከፍታለን ሲልም ዝቷል። ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ከሁለት ጥቃቶች እንደተረፉ የአገሪቱ የህዝብ እንደራሴ ተናግረዋል። የአገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው የህዝብ እንደራሴው ሙሐመድ ሬዛ ኮቺ ሞጅተባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰኢድ አሊ ጋር የነበሩ ሲሆን ከግድያ ሙከራም አመልጠዋል ብለዋል። ሌላ የአገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት በመፈጸም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ አልገለጹም። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግረዋል። የተጎዱ ይመስለኛል፣ ግን በሕይወት ሳይተርፉ አይቀርም ብለዋል። አዲሱ የአገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትላንት የመጀመሪያውን መልእክት አስተላልፈዋል። በዚህም ምክንያት የጤናቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። በቆጵሮስ የኢራን አምባሳደር አሊሪዛ ሳልሪን ለጋርዲያን ጋዜጣ እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ለማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። በሌላ በኩል ዶናልድ ትራምፕ የአገሪቱን መሪዎች በመግደላቸው እንደሚኮሩና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ዝተዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና ሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ አለን። ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሐን ሰዎች ሲገደሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆኜ እኔ እየገደልኳቸው ነው። ይህንን ማድረግ እንዴት ያለ ክብር ነው! ነገ ቅዳሜ 2 ሳምንቱን በሚደፍነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪው አያቶላ አሊ ኻሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገድለውበታል።
ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት እየተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዚዳንት ትራምፕ ተናግረዋል። የኢራን ሽብርተኛ አገዛዝ ወታደራዊ፣ ምጣኔ ሀብታዊና ሌሎችም መስኮች ሙሉ ለሙሉ እያወደምን ነው በማለት ፕሬዚዳንቱ በትሩዝ ሶሻል ላይ ጽፈዋል። ከፍተኛ የመንግስት ባለስልጣናት በቁጥጥር ስር ዋሉ። አብይ አህመድ በሚኒስትሮች ላይ ጅራፋቸውን አንስተዋል። በርካታ አመራሮችን እያስወገዱና ወደ ዘብጥያ እየወረወሩ ነው። ከሰሞኑ የሚኒስትሮች እስር ቀጥሎ 3 ከፍተኛ ባለስልጣናት በፌዴራል ፖሊስ ተይዘዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመላለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ ዕለት አቶ እስመላለም በቢሮአቸው መደበኛ የሥራ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂደዋል። በወቅቱ የነበረው ሁኔታ ሲያስረዱ የዓይን እማኞችም እንደሚከተለው ገልጸዋል። ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህም ምክንያት የድርጅት ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ይገኛል። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄዱ መሆኑም ታውቋል።